ሰላም ጤና ይስጥልን። ዛሬ በምድራችን ላይ ካለው የዝናብ ሁኔታ ፈጽሞ የተለየ አስገራሚ መረጃ ይዤላችሁ ቀርቤያለሁ። በምድር ላይ ዝናብ ሲዘንብ ጃንጥላ ይዘን እንወጣለን። እነዚህ ፕላኔት ላይ ግን ዝናቡ የጋለ ብረት ስለሆነ ጃንጥላ አያድናቸውም። ዋናው መረጃ WASP 76b የምትባለው ፕላኔት ላይ በቀን በኩል ያለው ሙቀት ብረት ወደ ትነት የመቀየር አቅም አለው። ምሽት ላይ ደግሞ አየሩ ሲቀዘቅዝ ያ ትነት ወደ ጠብታነት ተቀይሮ የፈሳሽ ብረት ዝናብ ሆኖ ይዘንባል። አዎ እውነተኛ የብረት ዝናብ። የማይሞተው ድንቅ ፍጡር። ሞት ለማንኛውም ፍጡር የማይቀር እውነት ነው ብለን እናስባለን። ነገር ግን ሳይንቲስቶችን ግራ ያጋባ አንድ የማይሞት ፍጡር እንዳለ ያውቃሉ? ዛሬ የዚህ ፍጡር አስገራሚ ምስጢር እነግራችኋለሁ። ቱርቶፒስ የምትባለው የባህር ውስጥ ጄልፊሽ ናት። በሳይንሳዊ አጠራሯ የማይሞተው ጄልፊሽ ትባላለች። ይቺ ፍጡር ሲያረጃት ወይም አካሏ ሲጎዳ ሴሎቿን ወደ ህፃንነት ወይም ወደ ቤቢ ስቴጅ የመመለስ ተፈጥሯዊ ችሎታ ስላላት እድሜዋን እንደ አዲስ መጀመር ትችላለች። ይህንንም ሂደት ደጋግማ በማድረግ ለዘላለም መኖር ትችላለች። በመጨረሻም የዓለማችን አጭሩ ጦርነት እናያለን። የዓለማችን አጭሩ ጦርነት ሲባል ለዓመታት የሚቆይ ሊመስላችሁ ይችላል። ነገር ግን አንዳንድ ሳይንቲስቶች ሳትጨርሱ የተጠናቀቁ ጦርነት ቢኖርም ታምናላችሁ? የዛሬው ሶስተኛው አስገራሚ መረጃችን ይሄው ነው። እንደ አውሮፓውያን አቆጣጠር በ1896 በብሪታንያና በዛንዚባር መካከል የተደረገ ጦርነት በታሪክ አጭሩ ጦርነት ተብሎ ተመዝግቧል። ይህ ጦርነት የተጀመረው ጠዋት 9 ሰዓት ላይ ሲሆን የዛንዚባር ጦር እጅ የሰጠው ከ38 ደቂቃ በኋላ ነበር። አዎ ጦርነቱ ከ1 ሰዓት ባነሰ ጊዜ ውስጥ ተጠናቋል።